ማንነቱን ያላወቀ ማዕረግ ክብሩን ያልጠበቀ ሰፊ ምድር ታይቶለት መንደር ገብቶ የተወሸቀ ለዓላማ የተጠራ ብዙ ፍሬ እንዲያፈራ ፈቃዱ ነበር የአምላኩ በዘሩ አሕዛብ ሊባረኩ። አልተረዳም ምን ያደርጋል አይኖቹም አልተከፈቱ። ለዘመናት የፈሰሰ ጸጋ ቃሉ ሆነ ከንቱ። አቤቱ ጌታ መልሰን እኛ ምን መለሳለን? ዘመናችንን እንደ ቀድሞ አድስልን ዛሬም ጌታ ማረን ደግሞ። አቤቱ ጌታ መልሰን እኛ ምን መለሳለን? ዘመናችንን እንደ ቀድሞ አድስልን ዛሬም ጌታ ማረን ደግሞ። አሜን። በጌታ በኢየሱስ ክርስቶስ ስም ማንነቱን ያላወቀ ማዕረግ ክብሩን ያልጠበቀ ሰፊ ምድር ታይቶለት መንደር ገብቶ የተወሸቀ ለዓላማ የተጠራ ብዙ ፍሬ እንዲያፈራ ፈቃዱ ነበር የአምላኩ በዘሩ አሕዛብ ሊባረኩ። አልተረዳም ምን ያደርጋል አይኖቹም አልተከፈቱ። ለዘመናት የፈሰሰ ጸጋ ቃሉ ሆነ ከንቱ። አቤቱ ጌታ መልሰን ይላል። ማንነት ወገኖቼ እጅግ የከበረ ነገር ነው። ማንነት በብዙ መልኩ ይገለጣል። ማንነት የሰው ልጆች በምድር ላይ በሚኖሩበት ዘመን ሁሉ መነጋገሪያ አጀንዳ ነው፣ መኩሪያ መመኪያ ነው፣ አንዳንድ ጊዜ ደግሞ ማፈሪያም ነው።